ሳምንት 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልሟል። አክብሮታዊ ሰላምታችን ይድረሳችሁ። ለዛሬ የሰበሰብናቸውን አንኳር መረጃዎችን እናደርሳችኋለን። እንድታደምጡን አክብሮታዊ ግብዣችን ነው። ብዙዎች የልጅ አዋቂ ነው ይሉታል። እጅግ ሲበዛ በሳል ነው። ስራዎቹ ማንንም የማይጎረብጡ ንጹህና ሰዋዊ ናቸው። ብሔር አይገባም፣ እምነት አይዘልፍም፣ ግለሰብ አይነካም። ኑሯችንን ብቻ በቀልድ የሚያስረዱ ድርጊቶችን የሚያሳዩ ናቸው ድራማዎቹ። እርዳታ ሲረዳ እንኳን ተኝቶ እየተሰቃየ በቁር እየተመታ ተቸግሮ እንደደረሰ የሚያሳዩ ቪዲዮ ወይም ደግሞ ፎቶ አይሰራም። እጅግ የከሱ እናት ላይ ውሃ ባፋቸው እያጠጣም እዩኝ እዩኝ አይልም። መጠለያ ቦታ ሄዶ ደሳስ የሚሉ ህፃናት መሃል እየተሳሳቀ ቪዲዮ ሰራ። ማታ መጣና በቲክቶክ ቀጥታ ስርጭት እርዳታችሁን እፈልጋለሁ ብሎ ወደ ስራው ገባ። እርዳታውን የሚያስገባበት አካውንት እንኳን እንደ ሌሎቹ በግል አካውንቱ ሳይሆን እዛው ተፈናቃዮች ጋር ያለው የእርዳታ ተቋም ነው። ታኩር በደቂቃዎች ልዩነት ከአቶ ወርቁ አይተነው ለተፈናቃዮች 15 ሚሊዮን ብር፣ ለራሱ ደግሞ ለሰራው ደግነት የ5 ሚሊዮን ብር መኪናም ተሸለመ። ሁሌም ከእርዳታና ከሴቶች ጋር ስሙ የማይጠፋው ወርቁ አይተነው ወገን በተቸገረ ጊዜ አለሁ በማለት ዛሬም ተቆርቋሪነቱን አሳይተዋል። የመደመር ትውልድ የሚለውን የጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፍን 10 ሚሊዮን ብር የገዛው በላይነህ ክንዴ ግን የት እንዳለ አይታወቅም። ዛሬም ድምፁም አልተሰማም። ለሴትና ለዝና ልዩ ፍቅር ያለው ወርቁ አይተነው ለሴቶች ብቻም ሳይሆን ለተቸገሩ እጁ እንደሚዘረጋ በትላንትናው የቀጥታ ስርጭት ላይ ታይቷልም ለማለት እንችላለን። የፍቼ ሰላሌን ህዝብ ይቅርታ ጠይቃለሁ አለ ነቢይ ሄኖክ ግርማ። ሰላሌ የጠንቋይና የሟርተኞች ሀገር ናት ብሎ የተሳደበው የጂፒኤስ ኢንተርናሽናል ቸርች መስራች አብይ ሄኖክ ግርማን በቁጥጥር ስር ለማዋል የፍርድ ቤት የእስር ማዘዣ ቢያወጣም ነቢይ ተብየው ግን አሜሪካ ሀገር ሆኖ ህዝቡን ይቅርታ ጠይቋል። አሜሪካ ሀገር ለአገልግሎት እንደሄደ የገለጸው ነቢዩ በሶሻል ሚዲያ ተቆርጦ የተሰራጨው ንግግር የፍቼ ሰላሌን ህዝብ እንደ ምጠላ አይነት ትርጉም ይዞ ነው ለዚህ ንግግሬ ይቅርታ ጠይቃለሁ ብሏል። ለአካባቢው ህዝብ፣ ለመላው ኢትዮጵያን ሁሉ ፍቅርና አክብሮት ኖሮኝ ነው የማገለግለው። በማገለግልበት ቤተክርስቲያን የተለየ የአንድ ጎሳ ግሩፕ የለም። ቤተክርስቲያናችን የተለያዩ ብሔር፣ የተለያዩ ጎሳ እግዚአብሔር አምኖ የሚያመልክበት ቦታ ነው ሲልም ተደምጧል። በንግግሬ ያሳዘንኳችሁ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ጠይቃለሁ። ይቅርታዬን እንድትቀበሉ በጌታ ፍቅር ጠይቃችኋለሁ ሲልም ተደምጧል። የዛ አካባቢ አመራሮች፣ የመንግስት ቢሮ አመራሮች ይቅርታዬን ተቀበሉኝ። በአካል እዛው ከተማ መጥቼ ይቅርታ የምጠይቅበት ህዝቡንም የማገለግልበት እድል እግዚአብሔር ያመቻቻልም ብሏል። በአጭር ቀን ወደ ኢትዮጵያ እንደሚመለስም ገልጿል። የፍቼ ከተማ ፖሊስ ነቢይ ሄኖክ ግርማን ህዝብ በመሳደብ ብጥብጥ በመፍጠር በማሰብ ወንጀል ከሷቸዋል። የእስር ማዘዣ አውጥቶበት የነበረ ቢሆንም እሱ ግን በሰዓቱ ወደ አሜሪካ ሀገር ጉዞ ላይም ነበረ። ይህም በአገልግሎት ስም፣ በሰበካ ስም በአደባባይ ህዝብን የዘለፈው ነቢይ ነኝ ተብዬው ግለሰብ መንግስት አስፈላጊውን እርምጃ እንደሚወስድበት ማያ ፖስት ትጠብቃለች። ዝቅተኛው የደሞዝ ወለልን ለመወሰን ጉዳዩን የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ ተዘጋጅቶ ለሚኒስትሮች ምክር ቤት መላኩም ተገለጸ። በኢትዮጵያ ለረጅም ጊዜ ሲጠየቅ የቆየውን የሰራተኞች ዝቅተኛ የደሞዝ ወለልን ለመወሰን ጉዳዩን የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት መላኩን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ለሚዲያ አካላት አሳውቋል። የኮንፌዴሬሽኑ የህዝብና የውጭ ግንኙነት መምሪያ ኃላፊ የሰራተኛውን ዝቅተኛ የደሞዝ ወለልን የመወሰን ጉዳይ
በአንድ ወገን ብቻ የሚወሰን አለመሆኑን አመላክተው በአሰሪ ሰራተኛና መንግስት ስምምነት መሰረት የሚወሰን መሆኑን ተናግረዋል። ከዚህ በተጨማሪም ዝቅተኛ የደሞዝ ወለል በቀጥታ የሚወሰን ጉዳይ አለመሆኑን ያስታወሱት ኃላፊው በቅድሚያም ሶስቱ አካላት ማለትም አሰሪ ሰራተኛና መንግስት ተስማምተውበት ዝቅተኛ የደሞዝ ወለል ላይ ጥናት የሚያደርግ ቦርድ በሚኒስትሮች ምክር ቤት ደንብ ጸድቆ ከተቋቋመ በኋላ ዝቅተኛ የደሞዝ ወለል የሚወሰነውም ቦርዱ በሚያጠናው ጥናት መሰረት መሆኑን አስገንዝበዋል። በአሰሪና ሰራተኛ ህጉ ላይም የሀገሪቱን የኢኮኖሚ ሁኔታ እያዩ የሰራተኛውን ዝቅተኛ የደሞዝ ወለል የሚወስን ቦርድ ይቋቋማል የሚል ህግ መኖሩ የተናገሩት ኃላፊው ይሁን እንጂ በተለያዩ ምክንያቶች እስካሁን ድረስ ዝቅተኛ የደሞዝ ወለል የሚያጠናው ቦርድ ሳይቋቋም መቆየቱንም ገልጸዋል። እኛም ስንጠይቅ የቆየነው በአሰሪና ሰራተኛ ህጉ መሰረት ይሄ ቦርድ ተቋቁሞ ስራውን እንዲሰራ የሚል ነው ያሉት የህዝብና ውጭ ግንኙነት መምሪያ ኃላፊው በዚህ መሰረትም መንግስት ጥያቄውን አምኖበት ዝቅተኛ የደሞዝ ወለልን ለመወሰን ጉዳዩን የሚያጠና ቦርድ ለማቋቋም የሚያስችሉ የቅድመ ዝግጅት ስራዎች ሲሰሩ መቆየታቸውም ተናግረዋል። በዚህም ሰራተኛውን አሰሪውንና መንግስትን ያካተተው የሶስትዮሽ አማካሪ ቦርድ በጉዳዩ ላይ በጋራ ሲመክርበት ከቆየ በኋላም ዝቅተኛ የደሞዝ ወለል የሚያጠናው ቦርድ ለማቋቋም የሚያስችለው ረቂቅ ሰነድ ደንብ ሆኖ እንዲወጣ ለሚኒስትሮች ምክር ቤት መላኩን የኮንፌዴሬሽኑ የህዝብና ዓለም አቀፍ ግንኙነት መምሪያ ኃላፊ ለሚዲያ አካላት ገልጸዋል። የዛሬው የማያ ፖስት አንኳር መረጃዎች እነዚህ ነበሩ። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ሴክሽኑ ላይ በመተው አብራችሁን እንድትዘልቁ አክብሮታዊ ግብዣችንን እናቀርባለን። ማያ ፖስት ይቀጥላል።